ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶች መረጃ እና የጥናትና ምርምር ስራዎቻችንን ለመስራት የሚያግዙ የሶፍትዌሮችን መረጃ ሼር ለማድረግ የተከፈተ ሚዲያ ነው። በዚህ ቱቶሪያል በስማርት ፒኤልኤስ ፎር ሶፍትዌር ውስጥ ስለ መዋቅራዊ ሞዴል ስትራክቸራል ሞዴል ቫሉዌሽን ከዳታ ማስገባት ጀምሮ እስከ ውጤት ትንተና ያለውን በዝርዝር እያየን እንሄዳለን። ከዚህ በፊት በሰራሁት ቪዲዮ ላይ ሜዥርመንት ሞዴል ግምገማ በሪፍሌክቲቭ እና ፎርማቲቭ ሜዥርመንት ሞዴል ኢቫሉዌሽን መሰረት እንዴት እንደሚሰራ አሳይቻችኋለሁ። ፓርት 1 ቪዲዮ ላይ ነው። እሱን መለስ ብላችሁ ማየት ለዚህ ቪዲዮ ይጠቅማችኋል። በዚህ ቱቶሪያል ላይ የምናተኩረው ስትራክቸራል ሞዴል ኢቫሉዌሽን በፓስ ኮፊሽንት በአር ስኩዌር ኤፍ ስኩዌር እና ኪው ስኩዌር እንዴት እንደሚሰራ የውጤትን ሪፖርት እንዴት እንደሚዘጋጅ በዝርዝር እያየን እንሄዳለን። የምንጀምረው በስማርት ፒኤልኤስ ሶፍትዌር ዳታ በማስገባት ነው። ኮምፒውተራችን ላይ የስማርት ፒኤልኤስ ሶፍትዌርን እንከፍታለን። ከዚህ በፊት በሰራሁት ቪዲዮ ላይ እንደገለጽኩላችሁ በመጀመሪያ ወርክ ስፔስ ነው አሳይን የምናደርገው ዳታ የሚቀመጥበት ቦታ ማለት ነው። ወርክ ስፔስ ካላስቀመጥን በቀጥታ ፋይል ለሚለው ላይ ክሊክ እናደርግና ቹዝ ወርክ ስፔስ የሚለው ላይ መተን ወርክ ስፔስ ቦታችን መምረጥ እንችላለን። ቀጣዩ ስቴፕ ምንድነው? የሰበሰብነውን ዳታ ፋይል በኤክስኤል ሲኤስቪ ፎርም የሰበሰብነውን ዳታ ፋይል ወደ ሶፍትዌሩ እናስገባለን። ወደ ሶፍትዌሩ ለማስገባት ፋይልስ የሚለው ላይ ክሊክ አድርገን ኒው ፕሮጀክት የሚለው ላይ ክሊክ በማድረግ ማስገባት እንችላለን። ኦር ኒው ፕሮጀክት የሚለው ላይ ላይ መተን በቀጥታ ክሊክ በማድረግ የፕሮጀክት ኔም እንሰጣለን። ኤክሰርሳይዝ ዴታ ብዬ ፕሮጀክት ኔም ሰጥቼው ክሬት አደርጋለሁ። ዘን ኢምፖርት ዴታ ፋይል የሚለው ላይ ክሊክ አደርጋለሁ። የሰበሰብኩት ዳታ ለምሳሌ ይሄ ሳምፕል ዳታ ስትራክቸራል 297 ሳምፕል ነው። ይህን ላይ ክሊክ አድርጌ አስገባለሁ። ዳታ ፋይሉን ካስገባው በኋላ ልክ እዚህ ላይ እንደምታዩት ዴታ ቪው ላይ ሁሉንም ዳታዎች ያለውን ኩዌሽነሪዎቹ ማለት ነው። እያንዳንዱ ኬዞች ሮው ላይ ያሉ። በዚህ መሰረት ዳታዎቻችንን ካስገባን በኋላ በቀጥታ ኢምፖርት የሚለውን ክሊክ አድርጌ አስገባለሁ ማለት ነው። እዚህ ላይ ኢንዲኬተሮች በአጠቃላይ 27 እንደሆነ ሳምፕሉ ደግሞ 297 እንደሆነ ምንም ሚሲንግ ቫልዩ እንደሌለ 0 እንደሆነ በቀጥታ ያሳያል። ሶ ዳታችን ትክክል ነው። ዳታውን ካስገባን በኋላ ቀጣዩ ስቴፓችን ፓዝ ዲያግራም ስለሆነ ፓዝ ዲያግራም ለመሳል በቀጥታ ባክ የሚለው አሮ ላይ ክሊክ እናደርግና ወደኋላ እንመለሳለን። ዘን ክሬት ሞዴል የሚለው ላይ ክሊክ እናደርጋለን። ፕሮጀክቱ ኤክሰርሳይዝ ዳታ የሚል ነው የሰጠነው ፕሮጀክት ኔም። ሞዴል ታይፓችን ፒኤልኤስኤስኤም የሚለውን እንመርጣለን። ሞዴል እንሰጣለን። በዚህ መልኩ ኔሚንግ ከሰጠን በኋላ ዘንድ ሴቭ ላለው ሞዴል ክሬት የማደርግበት ፔጅ ይከፈትልኛል ማለት ነው። ይህ ሪሰርች አጠቃላይ 3 ኢንዲፔንዳንት ቫሪያብል እና 1 ዲፔንዳንት ቫሪያብሎችን የያዘ ነው። የመጀመሪያው ሰርቪስ ኳሊቲ ላይ 5 ጥያቄዎች አሉ። 5ቱንም ጥያቄዎች ሽፍትን ይዤ ሴሌክት አድርጌ ድራግ አድርጌ ድሮፕ አድርጋለሁ። ሲምፕሊ ድራግ እና ድሮፕ በማድረግ ነው የምንጠቀመው። ይህንን ክሊር አድርጌ ጽፋለሁ። ሰርቪስ ኳሊቲ ብዬ በአጭሩ ጽፋለሁ። ዘን ኦኬ። ፖዚሽኑን ለመቀየር ቺን አሮውን ኢንዲኬተር አሮ ነካለው ወደኋላ ፖዚሽኑን ይቀይርልኛል። ሁለተኛው ኢንዲፔንዳንት ቫሪያብል ፕሮዳክት ፕራይስ ነው የሚለው በዚህ ስር 6 ጥያቄዎችን ይዟል። ሽፍትን ተጭኜ 6ቱንም ጥያቄ ሴሌክት ካደረኩ በኋላ ድራግ አድርጌ ድሮፕ አድርጋለሁ። ፕሮዳክት ፕራይስ ብዬ ጽፋለሁ። ዘን ኦኬ። ሂር ፖዚሽኑን አስተካክላለሁ በዚህ መልኩ። ሶስተኛው ቫሪያብል ወርድ ኦፍ ማውዝ ነው። እሱም ላይ 5 ጥያቄዎች አሉ። ሽፍትን ይዤ 5ቱንም ጥያቄ መርጥና ድራግ አድርጌ ድሮፕ አደርጋለሁ። ኔም ሰጥቼ በዚህ መልኩ አስቀምጣለሁ። 3ቱም ቫሪያብሎቼ በዚህ መልኩ ካስቀመጥኩ በኋላ አንድ ዲፔንዳንት ቫሪያብል ነው ያለኝ። ይሄም ፐርቼስ ኢንቴንሽን ላይ ደግሞ 6 ጥያቄዎች አሉ። እሱንም ሽፍት ይዤ 6ቱንም ጥያቄ መርጬ ዘን ድሮፕ አድርጋለሁ። ኢንቴንሽን ብዬ ጽፌ ዘን ኦኬ። በዚህ መሰረት ሞዴሉን በትክክል ከሳልኩ በኋላ እዚች ላይ መጥቼ ሁሉም እንዲታይ ሚኒማይዝ አደርጋለሁ። ቶት ኢዝ ጉድ። ፖዚሽኑን በዚህ መልኩ ማስተካከል እንችላለን የበለጠ ማራኪ እንዲሆን። ዛት ኢዝ ጉድ። ሁሉንም ላተንት ቫሪያብሎችን በዚህ መልኩ ካስገባው በኋላ እያንዳንዱን ላተንት ቫሪያብሎች ኮኔክት አደርጋለሁ። ኮኔክት ለማድረግ ሂርዝ ላይ ኮኔክት የሚለው ላይ ክሊክ አድርጌ በቀጥታ ከኢንዲፔንዳንት ቫሪያብል ወደ ዲፔንዳንት ቫሪያብል ስላለው ማለት ነው በአሮ አገናኛቸዋለሁ። ከለራቸውን በዚህ መልኩ ይቀየራል፣ ወደ ብሉ ይቀየራል። ሬድ ሲሆን ዜር ኢዝ ፕሮብሌም እያሳየኝ ነው። ብሉ በሚሆንበት ጊዜ ግን ችግሩ ተፈቷል ማለት ነው። በተመሳሳይ ድሮው አድርጋለሁ። በተመሳሳይም ሶስተኛው ቫሪያብል ላይ ድሮው አድርጋለሁ። ሞዴሉን ሰርቼ ጨርሻለሁ ማለት ነው። ሞዴሉን በዚህ መልኩ ከሰራው በኋላ ስትራክቸራል ሞዴል ከማየታችን በፊት የሜዠርመንት ሞዴል ወይም የመለኪያ ሞዴል ግምገማ ማለፍና አለማለፋቸውን ማረጋገጥ ይጠበቅብናል ማለት ነው። ይህን ለማድረግ በቀጥታ እዚህ ላይ መተን ካልኩሌት እናደርጋለን። ዘን ክሊክ ኦን ካልኩሌት። ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል አልጎሪዝም የሚለውን እንመርጣለን። እዚህ ላይ ፋክተር ነው የምናየው። ፋክተር ሞዴል ስለሆነ ፋክተር የሚለው ላይ በተን የሚለውን ክሊክ እናደርግና
ዘን ስታርት ካልኩሌት እንለዋለን። ሞዴሉን ካልኩሌት አድርጎ ቫልዩ ሰጥቶናል ማለት ነው። ስለዚህ እያንዳንዱ ቫልዩ ውጤት እያየን እንሄዳለን። ይህንን መጀመሪያ ወደ ወርድ ላይ እንወስደዋለን የበለጠ ግልጽ እንዲሆንልን። እዚህ ላይ ክሊክ አድርገን ኤክስፖርት አስ ኢሜጅ የሚለው ላይ ክሊክ እናደርጋለን። በፒኤንጂ ኤክስፖርት እናደርጋለን። ዘን ኤክስፖርት ስናደርግ ዴስክቶፕ ላይ እናስቀምጠዋለን። ዘን ሴቭ ዴስክቶፕ ላይ ብንሄድ በዚህ መልኩ አስቀምጦልናል ማለት ነው። እዚህ ላይ ዙም እያደረግን በቀላሉ ማየት እንችላለን። ይህንም ኮፒ አድርገን ወደ ጥናታችን እንወስዳለን ማለት ነው። ወደ ሞዴላችን እንመለስ። የሞዴሉን አውትፑት ለማየት ሜጀርመንት ሞዴል በምናይበት ጊዜ ፋይናል ሪዛልት ላይ የሚለው ክሊክ አድርገን መተን አውተር ሎዲንግስ የሚለው ላይ ክሊክ እናደርጋለን። በአጠቃላይ የሁሉንም ሎዲንጎች ሪዛልት ያሳየናል ማለት ነው። ኢንዲኬተር ሎዲንጋቸው ሁሉም ከ0.7 በላይ መሆን አለበት። በዚህም መሰረት ዝቅተኛ ከሆነ ግን ማስወገድ ነው የሚጠበቅብን ማለት ነው። እያንዳንዱን ጥያቄ እንደምታዩት ቫልዩ ሁሉም ግሪን ነው። ግሪን የሆነበት ምክንያት ሁሉም ቴሪሾልዱን አልፈዋል ማለት ነው። ከ0.7 በላይ ናቸው ያሉበት ማለት ነው። ስለዚህ አንዱን ሜጀርመንት ሞዴል ክራይቴሪያ ሳቲስፋይ አድርጓል ማለት ነው። የጥናታችን የሰበሰብነው ዳታ ማለት ነው። በሁለተኛ ደረጃ የምናየው ሪያቢሊቲ ቸክ ለማድረግ ኳሊቲ ክራይቴሪያ የሚለው ላይ መተን ኮንስትራክት ሪያቢሊቲ ኤንድ ቫሊዲቲ የሚለው ላይ ክሊክ እናደርጋለን። እዚህ ላይ በምታዩበት ጊዜ ሁሉም የሪያቢሊቲ ቫልዩዎችን እናያለን። የክሮምባች አልፋ ቴስት እንደምታዩት ሁሉም ከ0.7 በላይ መሆን አለበት። ኮምፖዚት ሪያቢሊቲ በአርኤችኦኤ እና በአርኤችኦሲ ሁሉም ከ0.7 በላይ ነው የመጡት። እንደምታዩት ግሪን ነው። ቀጣዩ ደግሞ ቫሊዲቲ ነው ቼክ የምናደርገው። ቫሊዲቲ ደግሞ ቼክ የሚደረገው በአቬሬጅ ቫሪያንስ ኤክስትራክተር ነው፣ በኤቪ ነው። ከ0.5 በላይ መሆን አለበት። ስለዚህ ሁሉም ቫሪያብሎችም እዚህ ላይ ቴሪሾልዱን የአቬሬጅ ቫሪያንስ ኤክስትራክት የቫሊዲቲ ቼኩንም አረጋግጦልናል ማለት ነው። ስለዚህ ምንም የሜጀርመንት ሞዴል ችግር የለበትም ማለት ነው። ቀጣዩ የምናየው ደግሞ የዲስክሪሚኔንት ቫሊዲቲ ነው። ሚት አድርጓል ማለት ነው። ይህን ኮፒ ካደረግን በኋላ መተን ወርድ ላይ ከፍተን በቀጥታ ኮፒ ፔስት ማድረግ ነው። እንደምታዩት እዚህ ላይ ውጤቱን ታዩታላችሁ። ዲስክሪሚኔንት ቫሊዲቲ ወይ ሄትሮትሬት ሞኖትሬት ሬሾ ሌዛን 0.9 ከ0.9 በታች መምጣት አለበት። ይህ ማለት እያንዳንዱ ቫሪያብሎች ብቻቸውን የቆሙ መሆኑን ማሳየቱ ነው ማለት ነው። ስለዚህ አሳይቷል። ስለዚህ እያንዳንዱ ኢንዲኬተር በአጠቃላይ ያሳየው ቫልዩ በጣም ቆንጆ ነው ማለት ነው። እንደዚሁም ደግሞ አውተር ሎዲንጉንም በዚህ መሰረት የሜጀርመንት ሞዴል በአጠቃላይ በኢንዲኬተር ሎዲንግ፣ በክሮምፓች አልፋ ቴስት፣ በአቬሬጅ ቫሪያንስ ኤክስትራክትድ ኤቪኤ ሪዛልት፣ በዲስክሪሚኔንት ቫሊዲቲ፣ ሄትሮትሬት ሞኖትሬት ሬሾ ፊት አድርጎልናል ማለት ነው። እዚህ ላይ አንድ ነገር ገልጬላችሁ የምፈልገው አንዳንድ ጥናቶች ምን ይላሉ፣ ሞር ሜጀርመንት ሞዴላችን የሚጠቀመው ሜጀርመንት ሞዴላችን ሪፍሌክቲቭ የሆነ ሜጀርመንት ሞዴል ከሆነ ኢንዲኬተር ሎዲንግ፣ ክሮምፓች አልፋ ቴስት፣ አቬሬጅ ቫሪያንስ ኤክስትራክትድ እና ዲስክሪሚኔንት ቫሊዲቲን ካየን ዳት ኢዝ ኢነፍ በቂ ነው ይላሉ። እንደዚሁ ፎርማቲቭ ሞዴል ከሆነ የምንጠቀመው በዋናነት ማየት ያለብን አውተር ሎዲንግ እና በተጨማሪም የቫሪያንስ ኢንፍሌሽን ፋክተር ማየት ያለብን ይላሉ። ኩሊናሪቲ ስታቲስቲክስ ወይም የቫሪያንስ ኢንፍሌሽን ፋክተር ከ5 በታች ግሬተር ዛን 5 ከሆነ በጣም ጥሩ ነው። እንደዚሁም ደግሞ ግሬተር ዛን 3.3 ከሆነ ደግሞ እጅግ በጣም ተመራጭ ነው ማለት ነው። ለፎርማቲቭ ሜጀርመንት ሞዴል እጅግ በጣም ጠቃሚ እንደሆኑ ጥናቶች ያሳያሉ። ይህንን መተንተን አስፈላጊ ነው። በመረጥነው ሜጀርመንት ሞዴል አማካኝነት በሪፍሌክቲቭም እንደዚሁም ደግሞ በፎርማቲቭ ሞዴልም በዚህ መሰረት አሰስመንት በመስራት በቀጣይ የስትራክቸራል ሞዴል አሰስመንታችንን መስራት እንችላለን ማለት ነው። ስትራክቸራል ሞዴል ኢቫሉዌሽን እንዴት እንደሚሰራ ቀጣዩን ስቴፕ ደግሞ እያየን እንሄዳለን ማለት ነው። በመጀመሪያው ስቴፓችን የሜጀርመንት ሞዴል አሰስመንታችን ፊት አድርጎልናል ማለት ነው። ሁሉንም ቴሪሾልድ ሳቲስፋይ አድርጓል። ስለዚህ ቀጣዩ የሚሆነው የመዋቅራዊ ሞዴል ወይም ስትራክቸራል ሞዴል ኢቫሉዌሽን እንሰራለን። በቀጥታ መተን እዚህ ላይ ኳልኩሌት የሚለው ላይ ክሊክ እናደርጋለን። ቡትስትራፕን የሚለውን እንመርጣለን። የምናደርገው ስታርት ኳልኩሌት እንላለን። የስትራክቸራል ኢኩዌሽን ሞዴል ሪዛልትን በዚህ መሰረት ደግሞ ማውጣት እንችላለን ማለት ነው። ይህንን ሪዛልት እዚህ ላይ መተን በተመሳሳይ ኤክስፖርት እናደርጋለን። ኤክስፖርት አስ ኢሜጅ ፒኤንጂ ዘን ኤክስፖርት ብለን እዚህ ላይ ፋይል ኔም ስትራክቸራል ኢኩዌሽን ሞዴል ነው ኤስ ብለን ሰተን ዘን ሴቭ እናደርጋለን ማለት ነው። የስትራክቸራል ኢኩዌሽን ሞዴል አጠቃላይ ሪዛልቱ እናያለን። ከሶፍትዌሩ ላይ ያየን እንሄዳለን ማለት ነው። የመጀመሪያው ኢቫሉዌት የምናደርገው ቤታ ኮፊሽንት ነው ወይም ፓዝ ኮፊሽንት ነው ማለት ነው። ፓዝ ኮፊሽንቱን በምናይበት ጊዜ እዚህ ላይ ክሊክ እናደርጋለን። ሂር እንደምታዩት ቫልዩ እዚህ ላይ አግኝተናል። የፓዝ ኮፊሽንት ማትሪክሱን እዚህ ላይ እንደምታዩት ኮፒ እናደርግና በቀጥታ ወርድ ላይ መተን ፔስት እናደርጋለን። ፓዝ ኮፊሽንት ማለት ቤታ ኮፊሽንት ነው። ይህን ቫልዩ ደግሞ ከኔጌቲቭ 1 እስከ ፖዘቲቭ 1 ነው ሊደርስ የሚችለው። ይህ ማለት አሉታዊ ወይም አዎንታዊ ግንኙነት መኖሩን የምንመረምርበት ወይም የምንፈትሽበት ነው። እዚህ ላይ የመጣልን ግን ፖዘቲቭ ነው። ሁሉም 0.2 0.6 0.24 ነው የመጣልን። ሶ ኢት ኢዝ ጉድ። ስለዚህ በጣም ቆንጆ ውጤት አግኝተናል ማለት ነው።
ቫልዩያችንም ከ0.05 በታች መሆን እንዳለበት ነው የሚያሳየው። ይህም ደግሞ በጣም የተሻለ ውጤት እንደመጣ ያሳያል። በቀጥታ ሁለተኛ ቼክ የምናደርገው አር ስኩዌር ነው። ኳሊቲ ክራይቴሪያ የሚለው ላይ አር ስኩዌር ላይ ክሊክ በምናይበት ጊዜ እንደምታዩት 0.9 እጅግ በጣም ከፍተኛ የሆነ ውጤት ነው የመጣው። ይሄ ማለት ኮኤፊሽንት ኦፍ ዲተርሚኔሽን ነው። አር ስኩዌር ከ0.75 በላይ ከመጣ በጣም ጠንካራ የሆነ ሞዴል ወይም ኮኤፊሽንት ኦፍ ዲተርሚኔሽን እንዳለ ነው የሚያሳየው። አጠቃላይ የመረጥናቸው ኢንዲፔንዳንት ቫሪያብሎች ዲፔንዳንት ቫሪያብሉን ሊያሳዩ እንደሚችሉ በትክክል ያሳይልናል ማለት ነው። ቀጣዩ የምናየው ኤፍ ስኩዌር ነው። ኢፌክት ሳይዝ ነው። ይሄ ማለት ምንድነው? አንድ ጥገኛ ተለዋዋጭ በሞዴላችን ላይ ምን ያህል ተጨማሪ ማብራሪያ እንደሚሰጥ ያሳያል ማለት ነው። ይህም እንደምታየው ከ0.35 በላይ ከሆነ በአጠቃላይ በጣም ጠንካራ የሆነ እንደሆነ ነው የሚያሳየው። እንደዚሁም ደግሞ ከ0.15 በላይ ከሆነ ደግሞ መካከለኛ እንደሆነ ነው። የማስተዋወቅ ስራችን በጣም ጠንካራ እንደሆነ ያሳያል። እንደዚሁም ደግሞ ፕሮዳክት ፕራይስ እና ሰርቪስ ኳሊቲ ደግሞ በተመሳሳይ መካከለኛ እንደሆነ ነው የሚያሳየው በጥናችን መሰረት። ስለዚህ ማስተዋወቁ በጣም ከፍተኛ እንደሆነ ነው የሚያሳየው ለፐርቼዝ ኢንቴንሽን ማለት ነው። ኮፒ አድርገን ፔስት እናደርጋለን ማለት ነው። እንደዚሁም ደግሞ በተጨማሪ ኪው ስኩዌር እናያለን። ይሄ ማለት ፕሪዲክቲቭ ሪሌቫንሱ ነው። ይህንም ደግሞ ብላይንድ ፎልዲንግ ከተሰራ በኋላ ነው የምናገኘው። ኪው ስኩዌር ግሬተር ዛን 0 ከመጣ ማለትም ሞዴሉ በዘፈቀደ የተሰራ ሳይሆን የተሻለ የትንበያ ግምት እንዳለው ያስቀምጣል ማለት ነው። ይህንን ካየን በቀጥታ ምንድነው የምናደርገው? ሞዴላችን ላይ ሂደን ቤታ ቫልዩን አይተን አናሊሲስ እንሰራለን ማለት ነው። ቤታ ቫልዩዝ ላይ በ0.264 ነው ማለት ነው። በሰርቪስ ኳሊቲ የፕሮዳክት ፕራይስ ደግሞ 0.232 ነው። እንደዚሁም ደግሞ የወርድ ኦፍ ማውዝ የማስተዋወቅ ስራ ደግሞ በ0.499 ነው ማለት ነው። የተሻለ ቤታ ቫልዩ ያለው ወርድ ኦፍ ማውዝ ነው ማለት ነው። ስለዚህ ፒ ቫልዩያችንም በ0.001 ሲግኒፊካንት ነው ማለት ነው። እንደዚሁም ደግሞ ቲ ቫልዩያችንም እንዳየነው የተሻለ ነው። ውጤት አግኝተናል ማለት ነው። ይህንን እንተነትናለን ወይም አጠቃላይ በዚህ መሰረት የጥናትና ምርምር ስራችንን ሪፖርት ወርድ ላይ በዚህ መሰረት ወስደን የጥናትና ምርምር ስራችንን አጠቃላይ ቫልዩ እንተነትናለን ማለት ነው። ስለዚህ በዚህ በዛሬው ቪዲዮ ላይ ያሳየኋቸው ምንድነው የስትራክቸራል ሞዴል አሰስመንት በፓስ ኮኤፊሽንት፣ በአር ስኩዌር፣ በኮኤፊሽንት ኦፍ ዲተርሚኔሽን፣ በኢፌክት ሳይዝ፣ በኤፍ ስኩዌር እንደዚሁም ደግሞ በፕሪዲክቲቭ ሪሌቫንስ የጥናታችንን መላምት ወይም የአጠቃላይ የጥናታችንን ከኢንዳይሬክት እና ዳይሬክት ያለውን ሪሌሽንሺፕ በዚህ መልኩ መፈተሽና የጥናታችንን ውጤት ማስቀመጥ እንችላለን ማለት ነው። ሪፖርቱንም በዚህ መሰረት ማዘጋጀት እንችላለን ማለት ነው። በዚህ ባዘጋጀሁት ቱቶሪያል በጣም ደስተኛ እንደምትሆኑ አልጠራጠርም። ሚዲያውን ሼር፣ ላይክ እና ሰብስክራይብ በማድረግ ለብዙዎች እንድታደርሱ እየጠየኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።